አዕማደ ምስጢር ህቡዕ ይላቸዋል። መጀመሪያ ምስጢረ ሥላሴን ህቡዕ ይለዋል። ሥላሴ በስም በአካል በግብር ሶስት፣ በባህሪ በህልውና በአገዛዝ በመለኮት አንድ ናቸው ብለው ለሰው ይነግሩታል፣ ያስተምሩታል። በስም በአካል በግብር ሶስት፣ በባህሪ በህልውና በአገዛዝ በመለኮት አንድ ጊዜ አንድ ጊዜ ሶስት እንደምን ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይገባምና መጀመሪያ ምስጢረ ሥላሴን ህቡዕ ብሎታል። የሚታወቅ ሳይሆን የሚታመን ስለሆነ ህቡዕ ይለዋል። ሁለተኛ ምስጢረ ሥጋዌን ህቡዕ ብሎታል። በምስጢረ ሥጋዌ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉዕ ተወሰነ፣ ውስኑ መላ፣ ሰማያዊ ምድራዊ፣ ምድራዊው ሰማያዊ ሆነ ብለው ለሰው ይነግሩታል፣ ያስተምሩታል። አምላክ ሰው፣ ሰው አምላክ፣ ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ምሉዕ ውሱን፣ ውሱኑ ምሉዕ፣ ይህ እንደምን ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይገባምና ምስጢረ ሥጋዌን ሁለተኛ ህቡዕ ብሎታል። ሶስተኛ ምስጢረ ጥምቀትን ህቡዕ ብሎታል። በምስጢረ ጥምቀት ካህኑ ውሃውን በመንቀል በብርት አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ከጌታ በዕለተ ዓርብ ከጎኑ የወጣ ማየገቦ ይሆናል ብለው ለሰው ይነግሩታል። ውሃውን አቅርቦ ማየገቦ እንደምን ሊሆን ይቻላል ብለው ልብ ሊመረምረው ቃል ሊናገረው አይገባምና ምስጢረ ጥምቀትን ህቡዕ ብሎታል፣ ሲለወጥ አይታይምና። አራተኛ ምስጢረ ቁርባንን ህቡዕ ብሎታል። በምስጢረ ቁርባን ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት ይሆናል ብለው ለሰው ይነግሩታል፣ ያስተምሩታል። ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት እንደምን ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይገባምና ህቡዕ ብሎታል። እምቅድመ ይቄድሶ ካህን ህብስት ወወይን ወሶበ ይቄድሶ ካህን ይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋዕኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደመ ወልደ እግዚአብሔር ዋህድ እንዲል ምስጢረ ቁርባንን አራተኛ ህቡዕ ብሎታል። አምስተኛ ህቡዕ ያለው ምስጢረ ትንሣኤ ሙታንን ነው። ሰው ከፈረሰ ከበሰበሰ በኋላ ዳግም አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ ውስተ ኩሉ መካን ሀበሃሎ ርዕስ ወበካልእ ወበዳግም ንፋተ ቀርን ይሰፈያ አይጽምት ምስለ ሥጋ ወይከውን በድነ ፍጹመ ዘይንበል አንሳስሆ ወኢታውኮ በሳልስ ንፋተ ቀርን ይትነስው ምጉታን ጻድቃን ወሃጣን ከመቅጽበታይን እንዘይጸውሩ ምግባራቲሆሙ እንዲህ ባለ ጊዜ ነጋሪት በተመታ ጊዜ ሙታን እንደ ቅጽበታይን የፈረሰ የበሰበሰ አካላቸው ግዘፍ ነስቶ ይነሳል ብለው ለሰው ይነግሩታል። ሰው ከፈረሰ ከበሰበሰ በኋላ እንደምን አካል ገዝቶ ሊነሳ ይችላል ብለው ልብ ሊመረምረው ቃል ሊናገረው አይገባምና አምስተኛ ህቡዕ ያለው ምስጢረ ትንሣኤ ሙታንን ነው። ለዚህ ህቡዕ ይላቸዋል። አንድም ህቡዕ ያላቸው ወደፊት የሚያመጣቸው 7ቱ ህቡዓት ናቸው።